ባለፉት 40 ዓመታት ውስጥ ዓለም አንድን ታላቅ ክስተት በዝምታ ተመለከተች። ይህም በአንድ ወቅት በከፍተኛ ድህነት ውስጥ ትታወቅ የነበረች ሀገር ዛሬ የዓለም ኢኮኖሚ ሞተርና የቴክኖሎጂ ቁንጮ ለመሆን በቅታለች። ከጥንታዊ ስልጣኔ እስከ ዘመናዊ ሰማይ ጠቀስ ህንጻዎች፣ ከሐር መንገድ እስከ ዲጂታል አብዮት ይህች ሀገር ቻይና ናት። ግን የሁሉ ተአምር እንዴት ሊሆን ቻለ? ዛሬ የቻይናን እውነተኛ ማንነትና ወደ ስልጣን ማማ ያደረገችውን አስደናቂ ጉዞ እንቃኛለን። በቅድሚያ ግን ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ጀምሩ። የቻይናን መነሳት ለመረዳት መጀመሪያ ወደ ህዝቦቿ የቀን ተቀን ህይወት መመልከት ያስፈልጋል። በቤጂንግ፣ በሻንጋይ ወይም በሸንግዘን ጎዳናዎች ላይ ንጋት የሚጀምረው በከፍተኛ ፍጥነትና ትጋት ነው። በሚሊዮኖች የሚቆጠሩ ቻይናውያን ገና በማለዳው ስራቸውን ይጀምራሉ። በከተሞች ውስጥ ያሉት መረጃዎች እንደሚያሳዩት የቻይናውያን የሥራ ባህል 996 በሚባል መርህ ይታወቃል። ይህም ማለት ከጠዋት 3 ሰዓት እስከ ምሽቱ 3 ሰዓት በሳምንት 6 ቀን መስራት ማለት ነው። ይህ ከፍተኛ ትጋት ሀገሪቱን በአጭር ጊዜ ውስጥ እንድትቀየር ካደረጉት ዋና ዋና ምክንያቶች አንዱ ነው። ነገር ግን ከስራው ባሻገር ቻይናውያን ለመዝናናትም ጊዜ አላቸው። ምሽት ላይ በየፓርኮቹ ይሰበሰባሉ። በቡድን ሆኖ መደነስና የታይቺ እንቅስቃሴዎችን ማድረግ የቻይናውያን የማህበራዊ ህይወት ዋና አካል ነው። ይህ ግዙፍ ህዝብ ከአንዱ ቦታ ወደ ሌላው የሚንቀሳቀስበት የትራንስፖርት ዘርፍ ደግሞ ሌላው አስደናቂ የቻይና ገጽታ ነው። ቻይና በዓለም ላይ ረጅሙን የፈጣን ባቡር መስመር የገነባች ሀገር ናት። እነዚህ ባቡሮች በሰዓት እስከ 350 ኪሎ ሜትር በመጓዝ ከተሞችን እንደ አንድ መንደር ያቀርቧቸዋል። በከተሞች ውስጥ ደግሞ በኤሌክትሪክ የሚሰሩ አውቶቡሶችና በዲጂታል መተግበሪያዎች የሚታዘዙ ታክሲዎች የህዝቡን እንቅስቃሴ እጅግ ዘመናዊና ቀልጣፋ አድርገውታል። ድልድዮቻቸውና ዋሻዎቻቸው የምህንድስና ጥበብ ማሳያ ናቸው። ባህር ላይ የተገነቡ ረጅም ድልድዮችና ተራራን የሚሰነጥቁ መንገዶች ቻይናን በመሰረተ ልማት የዓለማችን ቁንጮ አድርገዋታል። የቻይና ባህልና ማንነት ከምግቧ ውጭ አይታሰብም። ምግብ በቻይና ውስጥ የፍቅርና የክብር መግለጫ ነው። እንደ ዲምስም፣ ፒኪንግ ዳክ እና የተለያዩ የኑድል አይነቶች ዓለምን ያዳረሱ የቻይና ኩራት ናቸው። እያንዳንዱ ክልል የራሱ የሆነ የተለየ ጣዕም አለው። ከስዋቿን የሚያቃጥሉ ቅመሞች እስከ ካንቶኒዝ ለስላሳ ጣዕሞች በቻይና ምግብ ማለት ሆድን መሙላት ብቻ ሳይሆን ከቤተሰብና ከጓደኛ ጋር የሚደረግ ትልቅ ስነ ስርዓት ነው። በየመንገዱ ዱር የሚሸጡት የጎዳና ላይ ምግቦች ደግሞ የከተሞችን ህይወት ህያው ያደርጋቸዋል። ሀገሪቱ የተገነባቸውን ኢኮኖሚና ብልጽግና ለመጠበቅ ደግሞ ግዙፍ ወታደራዊ ኃይል አደራጅታለች። የቻይና የሰራዊት አባላት ቁጥር በዓለም ቀዳሚ ከሚባሉት ተርታ የሚመደብ ሲሆን በዘመናዊ የጦር መሳሪያዎችና በቴክኖሎጂ የታገዘ ነው። የቻይና ባህር ኃይል በአሁኑ ሰዓት በመርከብ ብዛት የዓለማችን ግዙፉ ሲሆን አዳዲስ የጦር አውሮፕላን ተሸካሚ መርከቦችን በራሷ ቴክኖሎጂ እየገነባች ትገኛለች። የቻይና ወታደሮች በከፍተኛ ዲሲፕሊንና ታማኝነት የሚታወቁ ናቸው። የወታደራዊ ጥንካሬ ቻይና በዓለም መድረክ ያላትን የፖለቲካ የበላይነት ለማረጋገጥ እና ብሔራዊ ደህንነቷን ለማስጠበቅ እንደ ትልቅ ምሰሶ ያገለግላል። እንደ አውሮፓውያን አቆጣጠር በ1978 ቻይና በሯን ለዓለም ከከፈተችበት ጊዜ ጀምሮ በሚሊዮን የሚቆጠሩ ዜጎች ከድህነት ወጥተዋል። ዛሬ ቻይና ከዓለም ሁለተኛዋ ግዙፍ ኢኮኖሚ ባለቤት ሆና በአርቲፊሻል ኢንተለጀንስ፣ በኤሌክትሪክ መኪናዎችና በጠፈር ምርምር ዓለምን እየመራች ትገኛለች። የቻይና የጠፈር ተመራማሪዎች በራሳቸው የጠፈር ጣቢያ ላይ ምርምር እያደረጉ ነው። ይህም የሀገሪቱ የቴክኖሎጂ ልዕልና ቁልጭ አድርጎ ያሳያል። የቻይና ተአምር በፋብሪካዎችና በባቡሮች ብቻ የሚገለጽ አይደለም። የሀገሪቱ እውነተኛ ጥንካሬ የሚመነጨው በጥንታዊ እሴቶችና በዘመናዊ ዲሲፕሊን መካከል ነው። አስደናቂ ሚዛን ነው። መጀመሪያ የቻይናን የከተማ ህይወት ስነ ምህዳር እንመልከት። በቻይና ትላልቅ ከተሞች ውስጥ የገንዘብ ኖቶችን ማየት ብርቅ እየሆነ መጥቷል።
ከትንሽ የጎዳና ላይ ሻጭ እስከ ግዙፍ የገበያ ማዕከላት ድረስ ሁሉም ግብይት የሚፈጸመው በሞባይል ስልኮች ነው። አሊፔይ እና ዊቻት የቻይናውያን የዲጂታል ህይወት የደም ስሮች ናቸው። ይህ የቴክኖሎጂ ሽግግር ሀገሪቱን በዓለማችን ቀዳሚዋ ጥሬ ገንዘብ አልባ ማህበረሰብ አድርጓታል። ከዚህ በስተጀርባ ያለው የዳታ እና የቁጥጥር ስርዓት ደግሞ ቻይናን በዲጂታል አስተዳደር ረገድ ከዓለም ልዩ ያደርጋታል። ወደ ትምህርት ገበታ ስንሄድ ደግሞ የቻይናውያን የወደፊት ስኬት ሚስጥር እናገኘዋለን። በቻይና ትምህርት ለድርድር የማይቀርብ የህይወት መሰረት ነው። ህፃናት ገና በለጋ እድሜያቸው እጅግ አድካሚ የሆነውን ጓኦኳኦ የተሰኘውን የዩኒቨርሲቲ መግቢያ ፈተና ለማለፍ ቀን ከሌሊት ያጠናሉ። በትምህርት ቤቶች ውስጥ ያለው ፉክክርና ለሂሳብና ለሳይንስ የሚሰጠው ልዩ ትኩረት ሀገሪቱ በየዓመቱ በሚሊዮን የሚቆጠሩ መሐንዲሶችንና ሳይንቲስቶችን እንድታመርት አስችሏታል። ይህ የእውቀት ጥማት ነው ቻይናውያን ከኮፒ አድራጊነት ወደ ፈጣሪነት ያሸጋገራት። ሌላው አስደናቂ ገጽታ ደግሞ የቻይና መንግስት በመሰረተ ልማት ያለው ቁርጠኝነት ነው። ቻይና የመሰረተ ልማት እብድ ተብላ እስክትጣራ ድረስ የማይታመኑ ፕሮጀክቶችን ትከናውናለች። በሳምንታት ውስጥ ግዙፍ ሆስፒታሎችን የመገንባት፣ ባህር ላይ 30 ኪሎ ሜትር የሚረዝሙ ድልድዮችን የመዘርጋትና በረሃዎችን ወደ ለምለም ደን የመቀየር አቅሟ ዓለምን እያስገረመ ነው። ይህ ሁሉ የሚደረገው የሀገሪቱን የንግድ ፍሰት ለማቀላጠፍና የውስጥ ትስስርን ለማጠናከር ነው። ወደ ወታደራዊ መስክ ስንመለስ የቻይና የባህር ኃይል አቅም አሁን ላይ ከአሜሪካ ጋር የሚተካከለ ደረጃ ላይ ደርሷል። ቻይና የራሷን የጦር አውሮፕላን ተሸካሚ መርከቦችን መገንባት ብቻ ሳይሆን ድምጽን በሚያስከነዳ ፍጥነት የሚጓዙ ሚሳኤሎች በማልማት ረገድ ቀዳሚ ሆናለች። የወታደሮቿ ስልጠናና ስነ ምግባር እጅግ ጥብቅ ሲሆን ይህም ሀገሪቱ በዓለም አቀፍ ፖለቲካ ላይ ያላትን ተሰሚነት ከፍ አድርጓታል። ቻይና አሁን ላይ የራሷን ደህንነት ከመጠበቅ አልፋ በዓለም ዙሪያ ባሉ የሰላም ማስከበር ስራዎች ላይም በንቃት እየተሳተፈች ትገኛለች። በመጨረሻም የቻይናን የተፈጥሮ ውበት መዘንጋት አይቻልም። ከቲቤት በረዷማ ተራሮች እስከ ደቡባዊ ቻይና አረንጓዴ የሩዝ እርሻዎች ድረስ ሀገሪቱ አስደናቂ የተፈጥሮ ሀብት ባለቤት ናት። መንግስት በአሁኑ ሰዓት በአካባቢ ጥበቃ ላይ ቢሊዮን ዶላሮችን ኢንቨስት እያደረገ ሲሆን በዓለም ላይ ከፍተኛውን የፀሐይና የንፋስ ኃይል የሚያመነጩ ተክሎችን በመገንባት የአረንጓዴ ኢነርጂ መሪ ለመሆን እየተጋች ነው። በአጠቃላይ ቻይና የጥንታዊ ስልጣኔ ግርማ እና የዘመናዊ ቴክኖሎጂ ኃይል በአንድነት የሚታይባት ሀገር ናት። ጉዞዋ ገና አላለቀም፣ ፈተናዎቿም ቀላል አይደሉም። ነገር ግን የቻይና ሕዝብ ያለው ጽናት እና የሀገሪቱ ስልታዊ እቅድ 21ኛው ክፍለ ዘመን በቻይና አሻራ የታተመ እንዲሆን እያደረገው ነው። ይህች የድሮዋ ምድር ዛሬ የአዲሱ ዓለም ፋና ወጊ ሆናለች። ስላዳመጣችሁን እናመሰግናለን። የቻይና እድገት ለእናንተ ምን ትርጉም ይሰጣችኋል? አስተያየታችሁን በኮሜንት አጋሩን። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።